ይህች ሴት አንደኛው እጇ የወርቅ ነው። በአንድ ወቅት በጫካ ውስጥ ዛፍ ስትቆርጥ ዛፉ በእጇ ላይ ወደቀባት። ባለቤቷ ዛፉን ለማንሳት ብዙ ቢሞክርም ሊሳካለት አልቻለም። ስለዚህ ሕይወቷን ለማዳን ሲል እጇን ለመቁረጥ ወሰነ። ከዚህ በኋላ ሴትዮዋ የተቆረጠ እጇን ባየች ቁጥር ሁሌም ታዝናለች። ባለቤቷም ይህንን አይቶ ሰው ሰራሽ እጅ ሰራላት። እሷ ግን እጁ ከወርቅ እንዲሰራላት ፈለገች። ከጥቂት ቀናት በኋላ የወርቅ እጅ ሰራላት። ነገር ግን በዚህ የወርቅ እጅ ምክንያት ሰውነቷ መመረዝ ጀመረ። ከጥቂት ቀናት በኋላም ሕይወቷ አለፈ። ከመሞቷ በፊት ግን አስከሬኗ ከወርቅ እጇ ጋር አብሮ እንዲቀበር ለባለቤቷ ቃል አስገባችው። እሱም እንዳለችው አደረገ። ከጥቂት ዓመታት በኋላ ባለቤቷ በጣም ድሃ ሆነ። በሕይወት ለመቆየትም ገንዘብ አስፈለገው። ስለዚህ ወደ ሚስቱ መቃብር ሄዶ መቆፈር ጀመረ። የወርቅ እጁን ሲያወጣ የሚስቱ ዓይኖች በድንገት ተከፈቱ። እሱ ግን ችላ በማለት የወርቅ እጁን ወደ ቤቱ ይዞት ሄደ። በዚያው ምሽት ሚስቱ የወርቅ እጇን ለመውሰድ መጣች። እሱም በመደንገጥ የወርቅ እጇን መለሰላት። እሷ ግን እጇን እንደወሰደች ወዲያውኑ ገደለችው።